ዛሬ አንድ ሊደር ወይም የቢዝነስ ኦነር ሊኖረው ስለሚገባው ወሳኝ ክህሎት ዲስከስ እናደርጋለን። እሱም ዴሊጌሽን ይባላል። ብዙዎቻችን ቢዝነስ ኦን ስናደርግ ወይም ቲም ሊድ ስናደርግ ሁሉንም ስራ ራሳችን ፐርፌክት አድርገን ለመስራት እንሞክራለን፣ እንጥራለን። በዚህ ሂደት ውስጥ ስራውን እናበላሻለን፣ መጨረሻ ላይ እኛም በርናውት እናደርጋለን። ነገር ግን ብልህ ሊደሮች ወይም ደግሞ በጣም የገባቸው ቢዝነስ ኦነሮች ስራን እንዴት ዴሊጌት ማድረግ እንዳለባቸው በደንብ አሳምረው ያውቃሉ። በዚህ ቪዲዮ ዴሊጌሽን ምንድን ነው፣ እንዴትና በምን መንገድ ምንን እስከ የት ድረስ ዴሊጌት እናደርጋለን የሚለውን ነጥቦች በዝርዝር እናያለን። ለማታውቁኝ ፕሮፌሰር መዓዛ ፈንታው እባላለሁ። በርካታ ድርጅቶችን ቢውልድ አድርጌ በስር ያስተዳድራለሁ። ለሌሎች ድርጅቶች እንዲሁም ካምፓኒዎች ኦርጋናይዜሽናል ስትራክቸር፣ ኤችአር አውትሶርሲንግ፣ ቢዝነስ ሊደርሺፕ የመሳሰሉት ላይ ኮንሰልት እያደረግኩኝና እየሰራሁ እገኛለሁ። ዴሊጌሽን የምንለው አንድ ኦነር ሊደር ወይም ቢዝነስ ስታርታፕ ያደረገ ሰው በስሩ ያለውን ሮል ታስክና ስራዎች ለሌላው ሰው እንደራሱ አድርጎ እንዲሰራው የሚያስተላልፍበት የሚያስተምርበት ፕሮሰስ ነው። ዴሊጌሽን የምንለው ፕሮሰስ የኛን ስራ ወይም የኃላፊን ስራ ለሌላው ሰው እንዲሰራው ወይም እንደራሳችን አድርጎ እንዲሰራው መስጠትና መፍቀድ ብቻ ሳይሆን ስራውን ለማሰራት የሚያስፈልገውን ውሳኔ እንዲወስን ኦቶሪቲ ወይም ስልጣን መስጠትንም ይጨምራል። ዴሊጌሽን በአግባቡ ከተከበረ ስራዎች እንዲሳለጡ፣ በስራችን ያሉ ሰዎች በእኛ ሌብል እንዲያድጉ፣ ደግሞም ዴሊጌት የተደረጉ ሰዎች ቪዥንና ጎላችንን ኢምፓርት አድርገንባቸው እንደኛ በእኛው ልክ ካምፓኒውን፣ ድርጅቱን፣ ቢዝነሱን ለማሳደግ እንዲጥሩ የሚያደርግ ቁልፍና ዋነኛ መሰረት ነው። ዴሊጌሽን ማለት ስራን እንደዚህ አድርጋችሁ ስሩ ወይም እንደዚህ አድርጋችሁ አከናውኑ ብሎ ስራውን መስጠት ዳምፕ ማድረግ አይደለም። እሱ ትዕዛዝ ማስተላለፍ ወይም ማሰራት ይባላል። ይልቁንም ዴሊጌሽን ለሰዎች የምንሰጠውን ታስክ ወይም ስራ ወይም አንድ ሮል በተጠያቂነትና ክላሪቲ ባለው መንገድ ስራውን ሰጥተናቸው እኛ ውጤቱ ላይ በማተኮር ወይም ደግሞ ውጤቱን መገምገም ላይ ብቻ መቆየት ይኖርብናል። በነገራችን ላይ ዴሊጌሽን ኦቶሪቲ እና አካውንታቢሊቲ ብቻ ሳይሆን ከሰጠው አካል ሰፖርት ከሌለው ሙሉ ወይም ፉል ዴሊጌሽን አይባልም። ዴሊጌሽን በሰራተኛውና በአሰሪው ወይም በመሪውና በቲሙ መካከል ያለውን ትረስት ለመገንባት ቁልፍ ሚና እንደሚጫወት ይታወቃል። ዴሊጌት ስናደርግ ወይም ዴሊጌት ባደረግንበት ወቅት እኛ ለስራው ወይም ለፕሮሰሱ ወይም ለታስኩ ኃላፊነት ወይም ተጠያቂነት ባይኖረንም ሪዘልቱ ላይ ግን የምንጠየቀውና አካውንታቢሊቲውን የምንወስደው እኛ ዴሊጌት ያደረግነው ወይም እኛ ሊደር ላይ ያለነው ሰዎች ነው። ይህም ደግሞ ሰራተኛውን ወይም ዴሊጌት የተደረገውን አካል እንደ ረዳት ወይም እንደ አክሰሰሪ ሳይሆን የስራው ባለቤትነት እንዲሰማውና ኃላፊነቱን ጠንቅቆ እንዲወስድ ይረዳዋል ማለት ነው። ታዲያ ብዙውን ጊዜ እኛ ጊዜ እያለን ወይም እኛ አቅም እያለን ለምን ዴሊጌት እናደርጋለን የሚል ጥያቄ ይነሳል። በነገራችን ላይ ዴሊጌት የምናደርገው ያለንን አቅም በሰፊውና በሚገባው ለመጠቀም ነው። እንዴት መሰላችሁ? ዴሊጌት ስናደርግ እኛ ጥቃቅንና ትንንሽ የሚባሉ ዴይ ቱ ዴይ ታስኮች ላይ ጊዜ ስለማናጠፋ ውሳኔ ወይም ትልቅ ውሳኔ የማይፈልጉ ነገሮች ላይ ችግር ስንፈታ ስለማንገኝ የካምፓኒውን ወይም የድርጅቱን ፕሮብሌም ሶልቭ የምናደርግባቸው ነገሮች ላይ አቅማችንን እና ፖቴንሻላችንን እናውላለን ማለት ነው። ሌላው ዴሊጌት እንድናደርግ የሚገፋፋን ዋነኛው ምክንያት ሰራተኞቻችን ናቸው። ሰራተኞቻችን በስራችን ሲሰሩ አንደኛ ማደግ አለባቸው። የሚያድጉት እኛ ዴሊጌት አድርገን ትረስት አድርገናቸው ችግር እንዲፈቱ ፈቅደንላቸው፣ እንዲሳሳቱ ፈቅደንላቸው በስህተታቸውና ችግር ለመፍታት በወሰዱት ፕሮሰስ ልክ ሲያድጉና ሲቀየሩ ነው። ሁለተኛው ሰራተኞቻችን ዴሊጌት ስናደርጋቸውና አካውንታቢሊቲ ስንሰጣቸው ራሳቸው ላይ በመስራት ራሳቸውን ወደ ተሻለ ደረጃ ወደ ተሻለ አቅም ያሳድጋሉ ማለት ነው። ድርጅታችን ስኬል ባደረገና ባደገ ቁጥር ያላቸውና የተለያየ ዘርፍን በታማኝነትና በብቃት ሊመሩ የሚችሉ ሊደሮችን፣ ሱፐርቫይዘሮችና ማኔጀሮችን ማብቃት የምንችለው እኛ ዴሊጌት ማድረግ ስንጀምርና ዴሊጌት ያደረግናቸው ሰዎች ራሳቸውን ትሬን አድርገው እንዲበቁ ስንፈቅድላቸው። በሌላ ጎኑ ደግሞ ካምፓኒያችን ፕሮዳክቲቪቲውንና ኤፊሽንሲውን እንዲጨምር ዴሊጌሽን ዋነኛውና ቁልፉ መፍትሄ ነው። እንዴት መሰላችሁ? ሰዎች ወይም ሰራተኞቻችን ዴሊጌት ስናደርጋቸው አንድ ስራ ለአንድ ሰው ወይም አንድ ዴሊጌት ለተደረገ ለቲም ሊደር አሳልፈን ስንሰጥ ስራው በተሻለ ፍጥነትና
ኳሊቲ ይጠናቀቅና ውጤት ሊያመጣ ይችላል። ምክንያቱም ያ ሰው ዴሊጌት ያደረግነው ሰው ለስራው ተጠያቂነትና ኦቶሪቲ ስላለው ለተጠያቂነቱ ስራውን በተሳለጠ መንገድ ድርጅቱን በሚጠቅምና በሚያሳድግ መንገድ ለማሰራት የራሱን ጥረት ያደርጋል። ኦቶሪቲ ስንሰጠው ትናንሽ ነገሮች ላይ ራሱን በመወሰንና የራሱን ኃላፊነት በመውሰድ ጥሩ የተባለ ውጤት ሊያመጣልን ይችላል። እንዴት ዴሊጌት እናደርጋለን? ዴሊጌት ከማድረጋችን በፊት የምንወስዳቸው ስቴፖች አሉ። የመጀመሪያው ሮል ክላሪቲ ነው። ሮል ክላሪቲ ለኛ ለራሳችን መጀመሪያ ሊኖረን ይገባል። ከዛ ውስጥ እኛ ዴሊጌት የምናደርገውን ሮል እና ታስኩን እንዲሁም የዛን ሮል እና ታስክ ኤንድ ውጤት ለይተን ማወቅ ይጠበቅብናል። በመቀጠል ክሊርሊ ላስቀመጥነው ሮል እና ለኤንድ ጎሉ ይመጥናል ብለን ወይም ፖቴንሻሉ አለ ብለን የምናስበውን ዴሊጌት የሚያደርግ ኃላፊነት የምንሰጠውና ተጠያቂ የምናደርገው ኦቶሪቲውን ሊጠቀም የሚችል ሰው መምረጥ። ይህንን ሰው ስንመርጥ ወሳኝ የሆኑ መስፈርቶችን ማስቀመጥ ይገባል። ለምሳሌ እውቀቱ አለው ወይ? ስኪሉ አለው ወይ? ፍላጎቱ አለው ወይ? ተጠያቂነት ከሰውየው ወይም ዴሊጌት ካደረግነው ሰው ኤጎ ጋር አይጣረስብንም ወይ? ዲሲሽን ሜክ ሲያደርግ ስትራቴጂክ ቲንከር ነው ወይ? ዋይዝ የሆነ ዲሲሽን ይወስናል ወይ? ለውጤቱ ኃላፊነት እንደሚወስደው ሁሉ ለፌለሩ ኃላፊነት ወይም ኦውን ያደርገዋል ወይ ብለን ጠንቅቀን ማጥናት አለብን። ሶስተኛው ደግሞ ዴሊጌት ስናደርግ ዴሊጌት የምናደርገውን ታስክ ክሊርሊ ለሰውየው ማስቀመጥ ወይም ዴሊጌት ለሚደረገው ሰው አንደርስታንድ እንዲያደርግ ማስቀመጥ ይኖርብናል። ምን መሰላችሁ? ይሄ ክላሪቲ የምንለው። ክላሪቲ ስናስቀምጥ አንድ ታስክ በምን ጊዜ መጠናቀቅ አለበት፣ ሲጠናቀቅ ውጤቱ ምን ይመስላል፣ የዛ ውጤት ዊን ወይም ሰክሰስ ወይም ለድርጅቱ የሚገኘው ጌን በግልጽ ዴሊጌት ለሚደረገው ሰው ኤክስፕሌን መደረግ አለበት። መረዳቱንም ቼክ ማድረግ አለበት። በነገራችን ላይ ክላሪቲ የሌለው ዴሊጌሽን ሳይሆን ስራውን ዳምፕ ማድረግ ወይም ዳምፒንግ ተብሎ ይጠራል። ምን ማለት ነው? ስራውን ለሰውየው መተው እንጂ ዴሊጌት ማድረግ አይደለም። በዚህ ውስጥ ዴስቲኔሽን ወይም ጎል ክላሪቲ የለም ማለት ነው። ይህ ምን ያደርገዋል? ዴሊጌት የተደረገው ሰው ኮንፊውዝድ ይሆናል። ኮንፊውዝድ ሲሆን ጎሉን አያውቀውም፣ የሚሰራውን አያውቀውም፣ ታይም ባውንደሪ ወይም ታይም ቦንድ የለውም። የስራው ሲያጠናቅቅ ወይም ስራው ሲሳካ ድርጅቱ ወይም ካምፓኒ ወይም ቲሙ የሚያገኘው ቤኔፊት አይታወቅም ማለት ነው። በእንደዚህ አይነት ሲቹዌሽኖች ዴሊጌት የምናደርጋቸው ሰዎች ስኪላቸውን የፈተን እየመሰለን ነገር ግን የኛ የዴሊጌሽን ስኪል ወይም የኛ የዴሊጌሽን አቅም በመጀመሪያ ደረጃ የነሱን ስኪል የነሱን ፖቴንሻል አፌክት አድርጎታል ማለት ነው። የመጨረሻው የዴሊጌሽን ስቴፓችን ወይም ዴሊጌት የምናደርግበት ፕሮሰስ ደግሞ ስራውን ሰጥተን ወይም ዳምፕ አድርገን ኦር ዴሊጌት አድርገን ትሬን አድርገን ጎል ሴት አድርገን ክሊር አድርገን መተውና ቁጭ ብለን ውጤቱን መጠበቅ ብቻ አይደለም። ምን ማድረግ ይገባናል? ኦሪየንት ማድረግ ይገባናል። ኦብዘርቭ ማድረግ ይገባናል። በመሃል ላይ ዲሲሽናችንን የሚፈልጉ ኢንተርፍሬሳችንን የሚፈልጉ ወይም ደግሞ ቼክ ፖይንት የሚፈልጉ ነገሮችን ራሳችን ስኬጁል ይዘን ዴሊጌት ያደረግነውን ሰው ቼክ ማድረግ ይጠበቅብናል። ይህ ማይክሮ ማኔጂንግ ወይም ኮንትሮሊንግ አይደለም። ፎሎ አፕ በማድረግ ዴሊጌት ያደረግነው ሰው ወይም ሊደር ነፃነት በሚሰማው መልኩ እንደምናግዘውና ሰፖርት እንደምናደርገው እንዲሰማው እንደገና ደግሞ በተሰጠው ታስክ ውስጥ በመሃል የሚመጡ ችግሮች ከሱ አቅም ኦቶሪቲና ሪሶርስ በላይ ከሆኑ እኛ ከጀርባ ሆነን እንድናግዘውና የታቀደለትን ጎል ወይም ግብ እንዲመታ ሰፖርት የምናደርግበት ፕሮሰስ ነው። ዴሊጌት ስናደርግ መጠንቀቅ ያለብን ነገሮችና ኮንፊውዝ ወይም ሚክስ አፕ እንዳናደርጋቸው ማስጠነቀቃቸው ነገሮች አሉ። አንደኛ ቼኪንግ ዘ ዴሊጌቲ ከኮንትሮሊንግ ጋር ኮንፊውዝ እንዳይሆንብን። ቼኪንግ ኮንትሮሊንግ አይደለም። ኮንትሮል ካደረግ ዴሊጌት አላደረግንም ማለት ነው። ሁለተኛ ማይክሮ ማኔጂንግ ከሰፖርት ጋር ኮንፊውዝ ማድረግ የለብንም። ማይክሮ ማኔጅ ካደረግን ቶታሊ ዴሊጌት አላደረግንም ማለት ነው። ማይክሮ ማኔጅ ማለት እያንዳንዱን ስራ ጣልቃ ገብተን ይሄን በዚህ ስራው ይሄን በዚህ አድርገው የምንለው ነው። ሰፖርት ግን እንዴት እንደሚሰራው ወይም የገጠመውን ችግር the why እና the how እንዲያስረዳንና የራሱን መፍትሄ እንዲጠቀም መንገድ መክፈት። ዴሊጌት ስናደርግ ወይም በዴሊጌሽን ጊዜ ሁሌም ከኛ ጋር መኖር ያለበት መርህና ሁሌም ልንከተለው የሚገባው አንዱ ፖይንት ፊድባክ ምን መሰላችሁ? ፊድባክ
የሰውየውን ወይም ዴሊጌት ያደረግነውን ሰው ስራ ወይም ታስክ ፕሮሰስ አይተን ኮሜንት የምንሰጥበት ነው። ሲምፕሊ ኮሜንት ስንሰጥ ሁለት ነገሮች ይከሰታሉ። አንደኛው ፊድባክ ስንሰጥ ሪኮግኒሽን ይኖራል፣ ሁለተኛው ደግሞ ክሪቲሲዝም ይኖራል። ምክንያቱም ፊድባክ የምናደርገው ስለተሰራው ስራ ሲሆን አንደኛው ሪኮግናይዝ እናደርጋለን፣ አፕሪሺየት እናደርጋለን ስለ ውጤቱ፣ ሁለተኛው ደግሞ ስለሄደባቸው መንገዶች እና ዲሌይ ስላደረጋቸው ታይሞች፣ ጎሉን ሚት ስላላደረገው ፕላኑ ክሪቲሳይዝ እናደርጋለን። ሁለቱም አስፈላጊ ናቸው። ግን የትና እንዴት ነው እነዚህን ነገሮች ለሰውየው የምንሰጠው ወይም ፊድባክ የምንሰጠው የሚለው መሰረታዊ ችግር ነው። አንደኛ ፊድባክ የምንሰጠው ወይም ፊድባክ ስንሰጥ ሪኮግኒሽን ከሆነ ፐብሊክሊ በቲሙ ፊት በሰራተኛው ፊት ሰው እየሰማ መሆን አለበት። ይህ ለምን ይጠቅማል መሰላችሁ? አንደኛ ሰውየው ወይም ዴሊጌት የተደረገው ሰው ሞቲቬት እንዲሆን ለሰራው ስራ ሪኮግኒሽን ስለተሰጠው የበለጠ ኦንድ እንዲያደረገው የበለጠ ኃላፊነት እንዲሰማውና የበለጠ ወደ ትልቅና ወደ ተሻለ ጎል እንዲሄድ ያደርገዋል። ሁለተኛው ደግሞ እሱን የሚያዩት ወይም እሱን የሚከተሉት ቲም ሜምበርስ ሞቲቬትድ እንዲሆኑ ሪስፔክት እንዲያደርጉት ዳይሬክሽኑን እንዲከተሉትና ድርጅቱን ወይም ካምፓኒው የተሻለ ውጤት እንዲያመጣ ይጠቅመናል። ሁለተኛው ደግሞ ፊድባክ የምንሰጥበት ኦፍኮርስ ዴሊጌት ያደረግነው ሰው ስህተት ይፈጽማል፣ የተሳሳተ ውሳኔ ይወስናል፣ ታይም ሚት አያደርግም፣ ውጤቱ እኛ እንደጠበቅነውና መጀመሪያ ሴት እንዳደረግነው ላይሆን ይችላል። እሱ በስራ ላይ ወይም በማንኛውም ስራ ፕሮሰስ ላይ የምናስቀረው ነገር አይደለም። ነገር ግን ኮሬክት ስናደርገው ወይም ክሪቲሳይዝ ስናደርገው እንዴት ነው የምናደርገው? ለምንድን ነው የምናደርገው? ክሪቲሳይዝ ስናደርገው ሁልጊዜ ፕራይቬትሊ መሆን አለበት። ምክንያቱም ሰዎች ፐብሊክሊ ክሪቲሳይዝ ካደረግናቸው ያላቸውን ፖቴንሻል መጠቀም አይችሉም ወይም ወደ ተሻለ ነገር ሊራመዱ አይችሉም። ክሪቲሳይዝ የምናደርገው የተሰራውን ስህተት ብቻ ሳይሆን ኮንስትራክቲቭ ክሪቲሲዝም የሚባለው ነው የምንጠቀመው። እንዴት መሰላችሁ? ለምን ያንን ስህተት እንደሰራና እንዴት ፊክስ እንደሚያደርገው ያለው ዲስከሽን ነው ኮንስትራክቲቭ ክሪቲሲዝም የሚባለው። ስለዚህ መቼ ነው ዴሊጌት ማድረግ ያለብን? እንዴት አይነት ኦርጋናይዜሽናል ሳይዝ ወይም የካምፓኒ ሳይዝ ሲኖረን ነው ዴሊጌሽን የምንጀምረው? ሁሉ የሚጠየቅ ጥያቄ ነው። አብዛኞቻችን ዴሊጌሽን እንደ ኦርጋናይዜሽናል ስትራክቸር ሌክዠሪ ወይም የቅንጦት ይመስለናል። ነገር ግን አይደለም። ዴሊጌት ማድረግ ያለብን ገና ቢዝነሳችንን ስንጀምር የተስተካከለ ስትራክቸር ከሰራንለት በኋላ ምንም እንኳ ትልቅና ቪዥነሪ የሆነ ስራ ባንጀምርም ለዴይ ቱ ዴይ ታስክ ወይም ለቀን ተቀን እንቅስቃሴዎች ሰው ወክለን ወይም የሆነ ሰው ይችለዋል ያሳካዋል የምንለውን ሰው ለተወሰነና ለተለየ ክሊርሊ ለተቀመጠ ታስክ ዴሊጌት ማድረግ አለብን ማለት ነው። እንዴት መሰላችሁ? ካምፓኒያችን እስኪያድግ ወይም እስኪሰፋ ወይም ብዙ ሰራተኞች እስኪኖሩን ዴሊጌሽኑን እንደ ኦርጋናይዜሽናል ስትራክቸሩ ምን ጎትተው ከሆነ ካምፓኒያችን ሲሰፋና ነገሮች ከእጃችን ሲወጡ በመጀመሪያ ደረጃ የትኛውን ታስክ ዴሊጌት ማድረግ እንዳለብን ለመለየት ጊዜያት ይፈጅብናል። ሁለተኛ የትኛው ሰው የትኛው ቦታ ላይ ወይም የትኛውን ታስክ ስንሰጠው ክሊርሊ ለታለመለት ታስክና ኤንድ ጎሉ ድርጅቱን ለሚያሳድገውና የድርጅቱን ጎል አንድ ስቴፕ ወደ ራሱ ወደሚያስጠጋበት እንደሚሰራ ለይተን አናውቅም። ምክንያቱም ድርጅታችን ሲሰፋ ሰዎችን አንድ በአንድ ፖቴንሻላቸውን ለይተን መመዘን ያቅተናል። ለምን መሰላችሁ? ዴሊጌት ስላላደረግን እኛም ራሳችን ዴይ ቱ ዴይ ስራ ላይ ተጠምደን ስለምንውል ቲማችንን ወይም ያለንን ሰው ብቃትና ፖቴንሻል ለመመዘን ሰዓቱም ሆነ ሌክዠሪው አለ። ለዛሬው በዴሊጌሽን ዙሪያ ያዘጋጀሁት የመወያያ ርዕስ ይህን ይመስላል። ዴሊጌት ማድረግ ድርጅታችን ወይም ስልጣናችንን ከእጃችን በመልቀቅ የሚያስፈራ ነገር ሳይሆን ይልቁንም ዴሊጌት በማድረግ ነፃነታችንን የምናውጅበትና ጥሩና የተሻለ ወርኪንግ ኤንቫይሮንመንት በመፍጠር ጥሩ ውጤት የምናመጣበት መሆኑን እንደተረዳችሁ ተስፋ አደርጋለሁ። ስለ ኦርጋናይዜሽናል ስትራክቸር የትኛውን ስትራክቸር ለየትኛው ካምፓኒ ወይም ለኛ ካምፓኒ የሚመጥነው የትኛው ኦርጋናይዜሽናል ስትራክቸር ነው የሚለውን ለመረዳት ይህን ቪዲዮ ተመልከቱ።